ሰላም ዛሬ ደግሞ ከቤታችን ሆነን ገንዘብ ክሬኤት ማድረግ ወይም ኢንካም ማምጣት እንደምንችል ታውቃላችሁ ወይ ብዬ ነው ያልኩት። ምክንያቱም ብዙዎቻችን እኔን ጨምሮ 9 to 5 እንሰራለን። ያ ዘ ኦልድ ዌይ ነው። ምክንያቱም ግሎባላይዜሽን ባመጣው ዘመኑ በዋጀው መንገድ ከሄድን ከቤታችን ሆነ ገንዘብ ልናመጣ እንችላለን ወይም ሜክ ማድረግ እንችላለን። ስለዚህ ድሮ ወይንም አሁንም ስቲል እየሰራሁበት ነው፣ ግን አሰ ፕላን ቢ እየሰራሁ ያለሁት ምንድነው ያለሁን አሁን የምሰራውን 9 to 5 አቁሜ ኮምፕሊትሊ ከቤት የምሰራበትን መንገድ ማምጣት እፈልጋለሁ። ምክንያቱም አንደኛ 9 to 5 በምንሰራበት ጊዜ ፋሚሊ ታይም ብዙ ሰዓታችንን ለምንድነው ውጪ ስለምናሳልፍ we lose a lot of time ፋሚሊ ታይማችንን የተለያዩ ነገሮች አሉ። ስለዚህ እንዴት ነው አዲሱ አውቶሜሽን ከቤት መስራት የምንችለው ካላችሁ it's all about automation ነው። አሁንም ሁልጊዜም ደጋግሜ የምለው ዲጂታል ቱልስን በመጠቀም ከቤታችን የተሻለ 9 to 5 ከምናመጣው በበለጠ መስራት እንችላለን። እኛ ዴዲኬት ከሆነን ለገባንበት ቃል it's a business ብለን ራሳችንን አለቃ ራሳችን this is my business I am the CEO ብለን ራሳችንን ኮንሰርን አድርገን ከሰራን ይቻላል። እየተሰራም ነው እየሰራንም ነው ያለነው እና እንዴት ነው የሚቻለው ከተባለ አንደኛ እኛ ማለት ነው ስናጸዳ ክሊን ስናደርግ ወይንም ደግሞ ከቤተሰብ የፋሚሊ ታይም ስናደርግ ምን ያደርጋል አደባክ ምን ያደርጋል ቢዝነሳችን ራን ያደርጋል። ስለዚህ ኢትስ ፖሲብል የምንለው ለዛ ነው። ምንም ነገር ቤታችን ሆነን እንኳን እያበሰልንም ይሁን እየቀቀልን እያጸዳንም ብንሆን ምን ከልጆቻችን ታይም ጋር ልጆቻችንን ሆምወርክ እያሰራን ምናምን አደባክ በአውቶሜሽን ምክንያት ቢዝነሳችን መስራት ይችላል። the best part ምንድነው we have a training, we have a mentor, we have a coach። ስለዚህ እነዚህን ነገሮች በመጠቀም ኤክስፒሪየንስ ያስፈልገን ባሉት ትሬኒንጎች ራሳችንን አሰልጥነን በሜንቶር ኤንድ ኮች ታግዘን መስራት የምንችለው ነገር ነው። what's the benefit ይሄ ጥቅሙ ምንድነው ካላችሁ አንደኛ ሞር ታይም ምን እናገኝ ከቤተሰብ ጋር የምናሳልፈውን ታይም እናገኛለን ማለት። ሁለተኛ ፍሌክሲብል ነው። ምክንያቱም አሁን ተቀጥረን ከሰራን 9 to 5 we have to be at the work አይደለ። ይሄ ግን ሚኒመም 2 or 3 hours እኛ በወደድነው በፈቀድነው ሰዓት እንጂ በዚህ ግቡ በዚህ ውጡ ክሎክ ኢን ክሎክ አውት የሚለን የለም። ለምን we are the CEO እኛ የቢዝነሱ ኦነሮች ስለሆነን። ስለዚህ ፍሌክሲብል ታይም እኛ በተመቸን ሰዓት ልንሰራው ስለምንችል ነው። ሶስተኛ we save money። እንዴት ጋዝ ሴቭ እናደርጋለን። ሎንግ ኮሚዩን የምንሄድ ሰዎች ካለን አንዳንድ ሰው ከ30 ደቂቃ በላይ ድራይቭ አድርጎስ መስሪያ ቤት ይሄዳል። ስለዚህ ያንን ሴቭ ያደርጋል። the other side ውጭ የምንበላውን ምግብ ራሱ ሴቭ እናደርጋለን። ስለዚህ ተውት ሌላውን ነገር ትታችሁ as a simple things በብዙ ነገር ሴቭ እቤታችን ስለምንሆን ብቻ እነዚህ ነገሮች ሴቭ እናደርጋለን። ቢልዲንግ ምንድነው የምናደርገው እቤታችን ሆነን እየሰራን we build a legacy ማለት ነው። እናንተ እንዲህ ከቤታችሁ ሆናችሁ ኢንካም አምጥታችሁ ለጀነሬሽን መስራት ከፈለጋችሁ this is a solution ነው የምለው። ዓለሙ ወደ ዲጂታል እየሄደ ነው። የምንሰራበት መስሪያ ቤት በአውቶሜሽን እየተቀየረ አብዛኛው በእጃችን የምንሰራው ነገር ሲስተም እንዲያግዘን ዚያር ሜኪንግ ካምፓኒዎች እያደረጉ ነው። ወደድንም ጠላንም ወደዛ መሄዳችን አይቀርም። ስለዚህ እነሱ ከማበራራቸው በፊት ሌትስ ዱ ባይ አወርሰልፍ እኛ ጀምረን ፕላን ቢ መጀመር አሁን ይገባናል። ፕላን ቢ አድርገን ወደፊት ወደ ፕላን ኤ ለማምጣት። ስለዚህ እነሱ ሲያባረሩን እኛ ሌትስ ሜክ መኒ ፍሮም ሆም እንዴት የሚለውን ደግሞ ሳይን አፕ 90 ሚኒትሱን ዌቢናር ተመልከቱ። ጥያቄ ካላችሁ ስልኬን ሰጣችኋለሁ። ድሮፕ ሳይን ላረገ ሰው ዌብሳይቴ ላይ ለገባ ሰው ስልኬን ድሮፕ አረጋለሁ። ኤኒታይም አይ ካን ሜንቶር ዩ። ትልቁ ነገር ለኔ ምን አለው ከቤቴ ኢንካም ማምጣት ይቻላል እንዴ ዋይ ናት የሚለውን ነገር ካላችሁ ሳይን አፕ ኤንድ ሌትስ ወርክ ቱጌዘር ላለው ሰላም ዋሉልኝ።